ሃይ እንዴት ናችሁ? ናንሻው ታክስ ነኝ ተመልሼ መጥቻለሁ። ያው እንግዲህ እንደተለመደው ብዙ ጉዳይ እያመጣሁ አወራለሁ። ዛሬ ፓርቲኩላርሊ አንድ በዚህ ሳምንት ያጋጠመኝ ጉዳይ በዛ ተነሳስቼ ነው ማወራችሁና ይመስለኛል በተከታታይ በዚህ ቪዲዮ ኦ ማይ ጋድ ዛሬ አም ሶ ሶሪ ዲስትራክትድ ሆንኩ። ምንም ነገር አልተቀባውም፣ ኩል አልተቀባው፣ ምን አልተቀባው፣ ቻፕስቲክ እና ጆሮ ጌጥ አድርጌ ነው የመጣሁት። ዩ ኖ ዋይ ሙሉ ቀን የሆነ አሳይመንት ነበረኝ ልብ እንዳለ እዛ ላይ ሆኖ በቃ ቪዲዮ መስራት አለብኝ ብቻ የሚለውን ነው ይዤ የመጣሁት። ኤኒዌይስ እንግዲህ ያው ዛሬ ብዙ ገጽታ ላይ አታተኩሩ እምለው ላይ ብቻ ስሙና በዚህ ሳምንት ያጋጠመኝ አንድ ጉዳይ አለና በዛ ዙሪያ ደጋግሜ ማውራት ፈልጋለሁ። ይመስለኛል ተከታታይ ቪዲዮዎች የምሰራ ይመስለኛል በዚህ ዙሪያና ምንድነው መሰላችሁ የሆነች ጓደኛ አለችኝ ኢትዮጵያና እሷ የምትሰራበት ድርጅት ትልቅ ድርጅት ነው፣ የግለሰብ ድርጅት ነው፣ ግን በጣም ትልቅ ድርጅት ነው። ግብይታቸው በሙሉ በዶላር ነው። እንዲሳወራችሁ የሆነ ቀለል አድርጋችሁ አትዩት። በጣም ኢንተርናሽናሊ የሚንቀሳቀስ ድርጅት ነው እና ግን እንዴት ነው ድርጅቱ የሚተዳደረው? ፋሚሊ ኦሪየንትድ በሆነ መንገድ ነው። ትልልቅ ፖዚሽኖች ላይ የራሳቸውን እህት፣ ወንድም፣ ያጎት ልጅ፣ ያክስት ልጅ ምናምን ሆነው ነው ድርጅቱ የሚያስተዳድሩት። which is fine መብታቸው ነው፣ የራሳቸው ድርጅት ነው። ግን ተቀጣሪዎች አሉ እና አንዷ ተቀጣሪ እኔ ጓደኛ ነች እና እሷ የምትሰራበት ዲፓርትመንት ውስጥ አንድ ሰው ትወጣና በእሷ በኩል እሷን የምትተካ ሴት ትፈልጋለች። ለምን ሴት ኤግዛክትሊ ተፈልጋ አይ ዶንት ኖ፣ ግን ሴት ነበር የተፈለገው እና የምታውቂ ሰው ካለ ሰጀስት የምታረጊ ሰው ካለ አምጪ ወይ ጠይቂ ብለው የኔን ጓደኛ ይጠይቋታል። ይሄ የምላችሁ ድርጅት በጣም ታዋቂ ትልቅ ድርጅት ነው እና እቺ ጓደኛዬን ሲጠይቃት የሆነ የሥራ ማስታወቂያ ሳያወጡ ምናምን ቀርተው አይደለም፣ ግን ይሄ እንዴት ነው የተሻለ ሰው ታመጣለች በሚለው ኦር አዲስ ነገር ለመማር እንደሷ ፈጣን የሆነች ልጅ ታመጣለች የሚለውን ስሌት ውስጥ ከተው ይመስለኛል። እና እሺ ትልና እንግዲህ አብራት የተማረች ልጅ ምነግራችሁ ዩኒቨርሲቲ ግራጁዌት ያደረገች ልጅ በስራው ላይ ኤክስፒሪየንስ ያላት ልጅ አልፎ ተርፎ ይሄንን ሁሉ ስትጠይቃት እሺ ብላ አዲስ ነገሮች አዲስ አሰራሮች ካሉ ለመማር ፈቃደኛ ነሽ ወይ ሁላ ስትላት እሺ ብላ ተስማምታ እቺ ልጅ ለስራው ክፍት ትሆናለች ማለት ነው። እና ኖርማሊ እንደዚህ አይነት የስልጠና ደረጃ ስላችሁ የሥራ ኤክስፒሪየንሱም ትምህርቱም ምናምን ያላቸው ሰዎች በጣም ሪጅድ ናቸው። አዲስ ነገር ለመሞካከር አዲስ ነገር ትማራላችሁ፣ አዲስ ሲስተም ትሰለጥናላችሁ ግቡ ሲባሉ ብዙም ኮምፎርታብል አይደሉም። ምክንያቱም ትምህርታቸውና ያላቸው ኤክስፒሪየንስ በቂ የሆነ ነገር ነው ብለው ስለሚያምኑ። እቺ ልጅ ግን ወጣት ነች፣ ኦፕን ነች፣ ምንም ሄዚቴት አላረገችም፣ ፈቃደኛ ነበረች አዲስ ሲስተም አዲስ አሰራር ለመማር ማለት ነው። እና እሺ ስትል ደሞዝ የሚለው ግን አልተነጋገሩም፣ አልነገረቻትም ባለቤቷም ማለት ኢሚዲየት ማናጀሯ አልነገረቻትም። እቺ ጓደኛዬ ማታውቅም። ስለዚህ በቃ እጠይቅና ድርጅቱን እነግርሻለሁ ትላታለች። ተመለስና ድርጅቱን በቃ ልጅቷን አግኝቻለሁ፣ አነጋግሬያታለሁ፣ እዚህ የተማረች ልጅ ነች፣ በእንደዚህ አይነት ግሬድ ግራጁዌት ያደረገች ልጅ ነች፣ እንዲህ አይነት የስራ ኤክስፒሪየንስ አላት። she's also open to learn አዳዲስ የስራ ማለት የድርጅት ውስጥ ያሉ አሰራሮች እና ስንት ለበላት ደሞዝ ስትላት እቺ ምላችሁ ኢሚዲየት ማኔጀሯ የድርጅቱ የፒኤልሲው ፓርት ነች አለች፣ እዛ ውስጥ ሼር አላት እና በቃ 10,000 በያታለች። እኔ ስትነግረኝ ልክ እኔ የተባልኩ ያልን የተናደድኩት ባይ ዘ ወይ ማለት በዚህ ኢኮኖሚ ዓለም በአጠቃላይ ስቴብል አይደለም፣ ግን ተርድ ወርልድ አገሮች ደግሞ ብሶባቸዋል፣ በጣም ድቅቅ እያሉ ነው። ሰርቫይቭ ማድረግ ራሱ በጣም ከባድ እየሆነ ሰርቫይቫል ኦፍ ዘ ፊተስት እየሆነ ነው እና በዚህ ኢኮኖሚ ውስጥ አንድ ወጣት ሴት በዚህ ደረጃ ትምህርት ያላት ዊሊንግ ቱ ለርን ኤክስፒሪየንስ ያላትን ልጅ ሰፖርት ካላደረግን የፈለገ ሀብታም ብትሆኑ የፈለገ ትልቅ ምንም አይነቀንቀውም የምትሉ ድርጅት ቢኖራችሁ ከሶሳይቲ ውጭ አይደለም የምትኖሩት። እና እኔ አሁን ዛሬ ላወራ የፈለኩት እቺ ልጅ ማለት ህዝብ ነች። በቃ ህዝብ በስራው በተማረበት በኤክስፒሪየንስ ባለው ዘርፍ ሊቀጠር ሲፈልግ እንደዚህ ሞራል የሚነካ ደሞዝ ኖርማሊ ይሄ ደሞዝ ማን እንደሚከፈለው ግልጽ ነው።
ሚኒመም ደሞዝ እንኳን ምን እንደተደረገ በመንግስት ይታወቃል። እንዲህ አይነት ኤክስፒሪየንስ ያላትን ልጅ የተማረችን ልጅ በዚህ ደረጃ ሞራል የሚነካ ከሆነ ሲስተሙ እና ብር ሳይኖራቸው ቢቀር I would understand እውነት ለመናገር እነዚህ ሰዎች ግን በሚሊየንስ ስለሚያንቀሳቅሱት በየወሩ ለአንዲት ፕሮፌሽናል ሴት እንደው አነሰ ቢባል እንኳን 20 ሺህ ብር መክፈል ምንድነው ችግሩ? ከዛ እኔ የሚገርመኝ እንደ ህብረተሰብ ወይኔ ሴቶቻችን ተበላሹ በቃ በጣም ተንዘላዘሉ የሰው ባል ያሳድዳሉ ለገንዘብ ብላ ቅምጥ ሆነች ምናምን this is it ከዚህ ነው የሚመነጨው እንዴ እናንተ ገንዘብ ያላችሁ ሰዎች እንኳን ምን አለ እንደዚህ አይነት ማለት ተምሮ ለፍቶ በላባቸው ማደር የሚፈልጉ አካላት ሰዎችን ሰፖርት ብታደርጉ ምን አለበት በጣም ነው የገረመኝ ምክንያቱም these are the same people ይሄኔ እነዚሁ assumption ነው ማወራው ማለት ምንም ትክክለኛ ኢንፎርሜሽን አይደለም ይሄ የዚች ባለቤት or immediate manager or የሷ እህቶች ምናምን ባሎቻቸው ቺት ቢያደርጉ ቅምጥ ቢያስቀምጡ ምናምን እየየ ነው ለቅሶ ነው ካርማ እኮ ማለት ይሄ ነው what you put out there comes back to you ምን አለበት ጥሩ ነገር ብታረጉ ምን አለ ለተማረው ኃይል ለፍቶ በላቡ ማደር ለሚፈልገው ኃይል አግባብ የሆነ ክፍያ ብትከፍሉ እኔ በጣም ነው ያመመኝ ብቻ እና በጣም ደነገጠች ሲነገራት ልጅቷ I think ከዚህ በፊትም የነበረችበት ቦታ ከዚህ ከፍ ያለ ነበር በተለያዩ በቤተሰብ ጉዳይ ስራውን ለቀ ከስራው ውጭ ሆና ተቀምጣ ነበርና ለብቻ ማለት ገንዘብ አሁን የሆነ ኮንሰንትሬትድ የሆነ ኃይል ብቻ ነው ያለው ኢትዮጵያ ውስጥ ጥቂት ሰው የሆነ በጣም የተተረፈረፈ ገንዘብ አለ በጣም ጥቂት ሜቢ ከ2% ከ1% ያነሰ ከቶታል ፖፑሌሽን ማለት ነው ሌላው ግን በቃ ተባጥሶ ማደር የያዘ ህዝብ ነው ምን አለበት እንደዚህ ድርጅቶቻችሁ ሊሰሩ ያው ብዙ ፋይናንስ ነገር ምናምን የሚነካኩ የሚያዩ ሰዎች ናቸው እንደው ለራሳችሁ እንኳን ስትሉ ትንሽ ሳቲስፋይንግ ነገር ለማረጋት ሞክሩም ያ ሰው ዲሳቲስፋይድ ሲሆን እኮ ሰው ስለሆነ ተምትድ ይሆናል በቀል ለጥፋት ምናምን ተምትድ ይሆናል እንደው ያንን እንኳን ከማሰብ ጥሩ ነገር ማረጋት ፈልጉ I don't understand this እና በቃ በጣም ስላዘንኩና ስለገረመኝ ነው ይሄንን ቪዲዮ ብትችሉ እንዲ ገንዘብ አላቸው ኦር ድርጅት አላቸው ብላችሁ ለምትሏቸው ሰዎች በድፍረት ወይ ሼር አርጉላቸው ወይ ቆርጣችሁ ላኩላቸው I don't care ብቻ አዌር አድርጓቸው ነግበኔ ነው አገር ማለት እንዴት ነው ተሰብስቦ ህዝቡ ሲሰበሰብ ነው አገር የሚባለው እናንተ ገንዘብ ያላችሁ ድርጅት ያላችሁ ሰዎች እንደዚህ ሰውን ምንድነው የሚባለው በጣም አድቫንቴጅ መውሰድም አይደለም ከአድቫንቴጅ መውሰድ በላይ ይጉልበት መበዝበዝ ማለት ይቻላል ስታደርጉ እነዚህ ልጆች ነገ መኖር ያቀታቸዋል መብላት ያቀታቸዋል ስለዚህ ለሚወስዱት ሰርቫይቫል ሞድ እርምጃ ኮምፕሌን ማድረግ አትችሉም እንደ ሶሳይቲ ኮምፕሌን ማድረግ አይቻልም መንገድ ላይ ማታ ሴተኛ ዳሪ ሲበዛ ኮምፕሌን ማድረግ አትችሉም ልጅ ወልደው በየቦታው የሚጥሉ ሴቶች ሲበዙ ኮምፕሌን ማድረግ አትችሉም ምክንያቱም ይሄ በላብ ማደርን ኦልሞስት እየሰረዘ ያለ ህብረተሰብ ስለሆነ ማለት ነው እና ቅሬታዬ በዚህ ዙሪያ ነው ዛሬ I want this to spread የሚቻለው ሰዎች ዙሪያ ምክንያቱም እንዳልኳችሁ ዛሬ እንደዚህ በድግግሞሽ ብንሰማው አትሊስት ትንሽ ክሊክ አድርጎልን የግዴታ የዞርን አገሩን በሙሉ መቅጠር ለአገር በሙሉ ገንዘብ ማደል ምናምን አይደለም ግን አፍንጫችን ስር 2-3 ሰራተኛ እንኳን ያለው ድርጅት ቢሆን እነዛን 2-3 ሰራተኞች በትክክል ቴክ ኬር ማድረግ ይጀምራል ስፔሻሊ ደግሞ ሴቶችን ኦፍ ኮርስ ሴትም ወንድም ዘንድሮ ለሁሉ ሰው ከብዷል ግን ሴት እንደዛ ስትሆን ሲያቀታት መኖር የምትሰራቸው ስህተት እንደ አገር ውድቀት የሚያስከትሉ ስለሆኑ እባካችሁ ተለመኑ ድርጅት ኦነርስ እባካችሁ ተለመኑ እና ዛሬ ነው ልላችሁ የፈለኩት next week በዚሁ ዙሪያ I am actually gonna ask around ብዙ ሰዎችን እና ተጨማሪ ስቶሪዎች ይዤላችሁ መጣለሁ እና further በዚህ ጉዳይ አወራበታለሁ ኦኬ ስላያችሁልኝ አመሰግናለሁ ዛሬ ከነድካሜ ነው የመጣው ተረዱኝ ወዳችኋለሁ ባይ